ሰላምና ጸጋ ይብዛላችሁ በዓለም ዙሪያ ያላችሁ ውድ አባቴ ብሩካን ይህን መልእክት እንዳታሳልፉት። ይሄ መልእክት የእናንተ መልእክት ነው። ዛሬ እንደዚህ ልንመጣሁት በጌታ በኢየሱስ ስም ስልጣን ልጸልይላችሁ የመጣሁት አምላኬ እግዚአብሔር ከየትኛውም በሽታ እንዲፈውሳችሁ በዚህ በተራራ ላይ ሆኜ ጸልያለሁ። መለኮታዊ ፈውስ እንዲያገኛችሁ ጸልያለሁ። የታመማችሁ ሰዎች እግዚአብሔር ፈጥኖ እንዲፈውሳችሁ ፈውሳችሁ በኢየሱስ ስልጣን ፈጥኖ እንዲበቅል ጸልያለሁ። ከዚህ ሰዓት ጀምሮ በካንሰር ህመም ውስጥ ሆናችሁ የምትሰቃዩ፣ እንዲሁም በኤችአይቪ የምትሰቃዩ፣ እንዲሁም በኩላሊት የምትሰቃዩ፣ በስኳር የምትሰቃዩ፣ በግፊት የምትሰቃዩ፣ በኢጥ የምትሰቃዩ፣ የትኛውም አይነት በሽታ ውስጥ ያላችሁ ሴትና ወንድ ልጆች የአባቴ ብሩካን በናዝሬቱ በጌታ በኢየሱስ ስልጣን አሁን ተፈወሱ። በአብ ልጅ በናዝሬቱ በጌታ በኢየሱስ ስልጣን ተፈወሱ። ከዚህ ሰዓት ጀምሮ ፈውስ በህይወታችሁ ላይ ይሁን፣ ፈውስ በቤታችሁ ላይ ይሁን፣ ፈውስ በትዳራችሁ ላይ ይሁን፣ ፈውስ በልጆቻችሁ ላይ ይሁን፣ ፈውስ በሥራ ቦታችሁ ላይ ይሁን፣ ፈውስ ይሁን በጌታ በኢየሱስ ስልጣን ተፈወሱ። እንጂ ኢየሱስ ማይተ ነምስ ተፈወሱ በጌታ በኢየሱስ ስም ኃይል